ኤልሳቤት ትባላለች። ዝነኛ አርቲስት ስትሆን እድሜዋ በመግፋቱ ምክንያት ተፈላጊነቷ ስለቀነሰ ወጣት ለመሆን በመፈለግ ወጣት የሚያደርግ ንጥረ ነገር ትገዛለች። ወደ ቤቷ ከገባች በኋላ ንጥረ ነገሩን ስትወጋ ራሷን ስታ ትወድቃለች። በዚህ ሰዓት ጀርባ ይከፈትና ከውስጧ ቆንጆ ወጣት ሴት ትወጣለች። ኤልሳቤት አዲሱ መልኳን በመስታወት ስትመለከት በጣም ትገረማለች። ነገር ግን ከቀናት በኋላ ኤልሳቤት ከእንቅልፏ ስትነቃ በጣም አስቀያሚና አስፈሪ መልክ ተላብሳ ነበር። ራሷንም በመስታወት ስትመለከት በጣም ታዝናለች። ነገር ግን በዚህ ብቻ አላበቃም። መልኳ ከቀን ወደ ቀን እየተቀየረ በመምጣት አስፈሪነቷ እየጨመረ መጣ። አሁን ላይ ኤልሳቤት ይህንን መስላለች። የዚህ ሁሉ ምክንያት ምን ይሆን? ሰላም፣ እንዴት ናችሁ ውድ የአዲስ ሲኒማ ተከታታዮች? በዛሬው ቪዲዮ ዘሰብስታንስ የተሰኘ ልብ አንጠልጣይ ፊልም ይዤላችሁ መጥቻለሁ። ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉኝ። ፊልሙ ሲጀምር በላብራቶሪ ውስጥ አንድ ሳይንቲስት ሰብስታንስ የተባለ ንጥረ ነገርን እንቁላል ሲወጋ ያሳየናል። ወዲያውኑም እንቁላሉ ሌላ ሁለተኛ አስኳል ሲፈጥር እንመለከታለን። በዚህም የንጥረ ነገሩን ተአምራዊ ጉልበት ያስረዳናል። በሌላ በኩል በዛው በአሜሪካን ሀገር በሎስ አንጀለስ ከተማ በጣም ዝነኛ የሆነች ኤልሳቤት የተባለች አርቲስት አንድ የቴሌቪዥን ፕሮግራም ላይ የሰውነት እንቅስቃሴዎችን ስታደርግ ያሳየናል። ኤልሳቤት በጣም ዝነኛ ብትሆንም አሁን ግን እድሜዋ እየገፋ ስለሆነ ተፈላጊነቷ እየቀነሰ በመምጣቱ ትጨነቃለች። ከቀረጻ በኋላ ወደ መጸዳጃ ቤት ስታመራ የሴቶች መጸዳጃ ዝግ ሆኖ ታገኘዋለች። ስለዚህም ወደ ወንዶች መጸዳጃ ቤት ትገባለች። በዚህ ሰዓት የፕሮግራሙ አዘጋጅ ወደ መጸዳጃ ቤቱ ይገባና በስልክ ኤልሳቤት እድሜዋ ስለገፋ ጡረታ መውጣት እንዳለባትና ሌላ ቆንጆና ወጣት አቅራቢ መቅጠር እንዳለባቸው ሲናገር ትሰማለች። ከቆይታ በኋላ ኤልሳቤት ከአለቃዋ ጋር ምሳ እየበላች እንመለከታለን። በማለም አለቃዋ ካሁን በኋላ በፕሮግራም አቅራቢነት እንደማትቀጥልና ሌላ አቅራቢ ሊቀጠር እንደሆነ ይነግራትና ይሄዳል። እሷም በጣም እያዘነች ወደ ቤቷ በመሄድ ላይ ሳለች መንገድ ላይ የእሷ ምስል ያለበት ፖስተር እየተነሳ ተመልክታ ትኩረቷ ይሰረቃል። በዚህ መሃል የመኪና አደጋ ይደርስባትና ሆስፒታል ትገባለች። በሆስፒታሉ ውስጥም ምርመራ ተደርጎላት ዶክተሩ ከባድ ጉዳት እንዳልደረሰባት ከነገራት በኋላ የቴሌቪዥን ፕሮግራሟን እንደሚከታተለውና አድናቂዋ እንደሆነ ነግሯት ይወጣል። በዚህ ንግግሩም ኤልሳቤት ሆድ ብሷት ስቅስቅ ብላ ታለቅሳለች። በዚህ ሰዓት በክፍሉ ውስጥ የነበረው ወጣት ነርስ ወደ እሷ ቀርቦ ትንሽ ከመረመራት በኋላ ኪሷ ውስጥ ፍላሽ ከቶ ይሄዳል። ኤልሳቤትም ወደ ቤት እየተመለሰች ሳለ በመሃል ኪሷ ውስጥ ነርሱ ያስቀመጠውን ፍላሽ ታገኘዋለች። ወደ ቤት ከገባች በኋላ ፍላሹን ከፍታ ስትመለከተው ሰብስታንስ ስለተሰኘ አዲስ ንጥረ ነገር የሚናገር ሲሆን ይህ ንጥረ ነገር ከተወጋ በኋላ ዲኤንኤን በመቀየር ከውስጣችን ሌላ ቆንጆ አካልን ማግኘት እንደምንችል የሚያሳይ ነበር። ኤልሳቤትም ፍላሹ ላይ ባለው አድራሻ በመደወል ሰብስታንስ የተሰኘውን ንጥረ ነገር ታዛለች። በመቀጠል ንጥረ ነገሩን የምትወስድበት ቦታ ይነገራትና ስልኩ ይዘጋል። ጠዋት ላይም ጋዜጣ በማንበብ ላይ ሳለች በሷ ፋንታ የሚቀጠር ሌላ አቅራቢ እየፈለጉ እንደሆነ ታነባለች። በመቀጠልም የተላከላትን ፖስታ ስትከፍተው ሰብስታንስ ከተሰኘው ድርጅት እንደሆነና በተነገራት አድራሻ ሄዳ መውሰድ እንደምትችል የሚገልጽ ነበር። እሷም ሳታቅማማ ማታ በተነገራት አድራሻ መሰረት የተላከላትን ካርድ ይዛ ትሄዳለች። ቦታው ላይም ስትደርስ የተላከላትን ካርድ እስካን በማድረግ ወደ ውስጥ ትገባለች። ከገባች በኋላ የራሷን ቁጥር በመፈለግ ከፍታ የተላከላትን ካርቶን ይዛ ትመለሳለች። ወደ ቤትም ከገባች በኋላ ካርቶኑን ስትከፍተው ውስጡ በርካታ ነገሮችን ታገኛለች። መመሪያውንም ስታነብ ንጥረ ነገሩን ከተወጋች በኋላ ወጣት የሆነ አካል ከውስጧ እንደሚወጣና ቀን በቀን ዲኤንኤዋን ከአሮጌው አካሏ ላይ እየወሰደች መውጋት እንዳለባትና ይህም ሂደት በየ7 ቀን ሁለቱ አካሏ እንደሚቀያየር ትገነዘባለች። ወደ መታጠቢያ ቤትም ገብታ እርቃኗን መስታወት ፊት በመቆም ራሷን ወጋች። ወዲያው ግን ራሷን ስታ ትወድቃለች። በዚህ ሰዓት ጀርባ ይከፈትና ወጣት ሴት ከውስጧ ትወጣለች። አዲስ የወጣችው ኤልሳቤት ራሷን በመስታወት እየተመለከተች በአዲሱ ውበቷ ከተገረመች በኋላ የአሮጌውን አካሏን ጀርባ በመርፌ ሰፍታ ወደ መኝታ በመሄድ ትተኛለች። ጠዋት ላይ ከእንቅልፏ ተነስታ በመታጠብ ላይ ያለች ህመም ይሰማትና አፍንጫዋ መንሰር ይጀምራል። በዚህ ሰዓት ከአሮጌው አካሏ ላይ ዲኤንኤ ወስዳ መወጋት እንዳለባት የሚገልጸው ትዕዛዝ ትዝ ይላትና ከካርቶኑ ውስጥ መርፌ በማውጣት ከአሮጌው አካሏ ላይ ዲኤንኤ በመሳብ ራሷን ስትወጋ ህመሙ ይተዋታል። በመቀጠል ከቤት በመውጣት ለስራዋ አሪፍ የሆነ ልብስ በመግዛት ወደ ቀድሞ አሰሪዎቿ ትሄድና ስሟ ሱ እንደሚባል በመግለጽ ትወዳደራለች።
ውድድሩ ላይ ከሚገኙት ሌሎች ሴቶች ሁሉ በመብለጥ አዲሷ የፕሮግራሙ አቅራቢ ሆና ተቀጠረች። ፕሮዲውሰሩም በጣም ስለወደዳት አድናቆቱን ይቸራታል። ስራውን በጀመረች በትንሽ ቀናት ውስጥ ዝነኛ በመሆን አድናቆትን ታገኛለች። በአንደኛው ቀን ማታ ላይም በአዲሷ አካሏ ውስጥ የምትቆይበት 7 ቀን መጠናቀቁን ስላስተዋለች ወደ መታጠቢያ ቤት በመግባት በአንድ መርፌ ራሷንና ኤልሳቤጥን በማገናኘት ራሷን ስታ ትወድቃለች። በዚህ ሰዓት ኤልሳቤጥ ከወደቀችበት ትነሳለች። ኤልሳቤጥም ከነቃች በኋላ አዲሷ አካሏን በጣም ስለወደደችው 7ቱንም ቀን ከቤት ሳትወጣ ወደ አዲሷ አካሏ የምትመለስበትን ቀን ስትጠባበቅ ቆየች። በ7ኛውም ቀን አካሏን ወደ ወጣቷ ሱ ትቀይርና ወደ ስሯ ትመለሳለች። በዚህም ሳምንት የተለያዩ ማስታወቂያዎችን በመስራት ዝናዋ ጣሪያ ነካ። የሳምንቱ መጨረሻ ላይ አንድ ወጣት ወንድ በመዝናኛ ቦታ ላይ ታገኝና ይዛው ወደ ቤት ትመጣለች። ቤቷ ውስጥም ሆነው በመሳሳም ላይ ሳሉ አካሏ መቀየር የነበረበት ቀን ስለነበር ህመም ይሰማታል። ወደ መታጠቢያ ቤትም ከገባች በኋላ ራሷን መቀየር ሲኖርባት እሷ ግን ከአሮጌው አካሏ ላይ ተጨማሪ ዲኤንኤ በመውሰድ ራሷን በመውጋት ከተረጋጋች በኋላ ወደ ክፍሏ በመመለስ ከወጣቱ ጋር ፍቅር ስትሰራ ታድራለች። ጠዋት ላይም ሱ ወጣቱን ወንድ ከቤቷ ከሸኘች በኋላ አካሏን ወደ ኤልሳቤጥ ትቀይራለች። ኤልሳቤጥም ስትነቃ መንቃት ከነበረባት ቀን ስላለፈች አንድ ጣቷ አርጅቶ ታየዋለች። ድርጅቱንም ደውላ ስትጠይቅ ምንም መፍትሄ እንደሌለውና የአካል ቅይሩ በፍጹም ከ7 ቀን በላይ መቆየት እንደሌለበት ይነገራታል። እንዲህ እያለ 7 ቀን ይሞላትና ከአዲሷ ሱ ጋር አካል ትቀያየራለች። ሱ ወደ ስራ ስትገባ ፕሮዲሰሩ አስጠርቷት ትልቅ ፕሮግራም እንድትመራ ይነግራትና እሱን ስትመራ በመቆየት ሳታስበው ብዙ ቀናትን አሳልፋ ወደ ኤልሳቤጥ ትመለሳለች። በዚህም ምክንያት ኤልሳቤጥ ስትነቃ ሰውነቷ አርጅቶ ጸጉሯ ሸብቶ ነበር። በዚህም በጣም በመበሳጨት ወደ ድርጅቱ ደውላ የሆነችውን ስትነግረው ከፈለገች አዲሱ አካሏን መግደል እንደምትችል ይነገራታል። ኤልሳቤጥ ግን ሳምንቱን በሙሉ ከቤት ሳትወጣ ቤት ውስጥ የነበረውን አጠቃላይ ምግብ በልታ በመጨረስ ቤቱን ምንም ሳታጸዳ እንደተዝረከረከ ሳምንቱ ያልቅና አካሏን ትቀይራለች። በዚህ ሰዓት ግን ሱ ስትነቃ ቤቱ በጣም ቆሽሾና ተዝረክርኮ ስለነበር ይባስ ብሎ ደግሞ ምግቡን ሁሉ ኤልሳቤጥ ስለጨረሰችው በጣም በመናደድ ለወራት የሚሆናትን ዲኤንኤ ከኤልሳቤጥ ላይ በመውሰድ ትሄዳለች። ከብዙ ቀናት በኋላ ግን ሱ ወደ ኤልሳቤጥ በመመለስ ራሷን ስትቀይር ኤልሳቤጥ በጣም አስቀያሚ ገጽታ ይዛ ነበር። ይህም የሆነው መቀየር ከነበረባቸው ቀን በጣም ብዙ ቀናት አልፎ ስለነበር ነው። አሁን ባላት ገጽታ በጣም የደነገጠችው ኤልሳቤጥ ወደ ድርጅቱ በመደወል አዲሷ አካሏን ሱን ማስወገድ እንደምትፈልግ ስትነግረው ሱን ማስወገጃ መርፌ በፖስታ እንደሚደርሳት ይነግራትና ስልኩ ይዘጋል። ኤልሳቤጥም ራሷን በመሸፋፈን መርፌውን ከፖስታ ቤት ይዛ ትመጣለች። ከዛም ሱን ለማስወገድ መርፌውን ከወጋቻት በኋላ አሁን ያለው አካሏ በጣም አስቀያሚ መሆኑን በመገንዘብ ሐሳቧን በመቀየር ሱን ለማዳን ትሞክራለች። በዚህ ሰዓት ሱ ትነቃና መርፌውን ስትመለከት ኤልሳቤጥ ልታስወግዳት እንደነበር ስለገባት አባራ በመያዝ ቀጥቅጣ ኤልሳቤጥን ገደለቻት። ሱ በመቀጠል የሚያምር ቀሚስ በመልበስ ፕሮግራም ወደ ምትመራበት አዳራሽ ከሄደች በኋላ ትንሽ ህመም ስለተሰማት ወደ መታጠቢያ ክፍሏ ትገባለች። በዛም ሆና ራሷን በመስታወት ስታይ ጥርሶቿ መርገፍ እንደጀመሩ ተመለከተች። ይህም የሆነው አካሏ የሆነችውን ኤልሳቤጥን ስላስወገደቻት ነበር። በዚህም በጣም በመደንገጥ ወደ ቤቷ ተመልሳ ከራሷ ውስጥ አዲስ አካል ለመፍጠር በማሰብ ያንን ሰብስታንስ የተሰኘ ንጥረ ነገር ራሷን ትወጋለች። ነገር ግን አሁን ከአካሏ ውስጥ የወጣችው ቆንጆ ወጣት ሴት ሳትሆን በጣም የሚያስፈራና የአውሬ ገጽታ ያለው ፍጡር ነበር። በዚህ ሰዓት ሱ ምንም አማራጭ ስላልነበራት የኤልሳቤጥን ፎቶ ፊቷ ላይ ለጥፋ ወደ ፕሮግራሙ ትሄዳለች። ወደ መድረክም ስትወጣ ሰዎች በጣም በመደንገጥ እየጮሁ መሮጥ ጀመሩ። በመሃልም አንድ ሰው አውሬ ስለመሰለችው አንገቷን በስለት ሲወጋት ደሟ እንደ ቧንቧ ህዝቡ ላይ ይረጫል። ከዛም ሱ ከአዳራሹ በመውጣት መጓዝ ስትጀምር ሰውነቷ ፈነዳርቶ ትሞታለች። በጣም ዝነኛና ተወዳጅ የነበረችው ኤልሳቤጥ እርጅናን በመፍራት የወሰደችው እርምጃ ብዙ ስቃይ ያደርሶባት በመጨረሻም ህይወቷን አሳጣት። ውድ የአዲስ ሲኒማ ቤተሰቦች በዛሬው የፊልም ትረካ ዘሰብስታንስ የተሰኘውን ፊልም ነበር ያስቃኘኋችሁ። ፊልሙ ከተመቻችሁ ላይክና ሼር ማድረግ አትርሱ። በቀጣይ እንዲሰራላችሁ የምትፈልጉትን የፊልም ርዕስ ኮሜንት ሴክሽን ላይ አስቀምጡልኝ። በሌላ ፊልም እስከምንገናኝ ሰላም ቆዩ።